فطر الناس عليها لا تبديل لخلق الله ذلك دين القيمة ولكن أكثر الناس لا يعلمون ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት ላ ተብዲለ ሊከልቅላ ከዚህኛው መንገድ እንዳትጧል ዲን الاسلام የሚባለው እምነት አንድ ነብይ ያልመረጠው ማን የመረጠው ኃያሉ አምላክ አላህ ብቻ ለዚህ ነው اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم إسلام دينا كهيمانوت بكل أنا لسول شيء مرتكم إسلامنا بتشانا كزوج كريستنا أيهود بوديزم هندوزم شانتوزم جاينيزم عندي مسرجة أوتو يمي ستين سو كلا أنا وشتام يلا بنبيات أستمروا مارس إيه أنا بمسرجة ما وراجو كريستان يميلو يوم جمع رأسي يا ميراسو حوارة سرالين باباولوس كزينة تسيمو أيدلهم بابولو كيلان سمو راسو እኔ ይሄው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት ከፈለጋችሁ ቄሶችንም ጠይቁ ፓስተሮችንም ጠይቋቸው እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው ማች ነው ብላችሁ ጠይቋቸው የመጀመሪያ የተገኘው ሐዋርያ ሥራ ላይ ሐዋርያ ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው ከዚህ በፊት የሃይማኖታችሁ ስም ምን ነበር ማንንም የሚያውቀው የለም ከዛ እኔ ይሄንን ነው አደራ የሚላችሁ ነገር ግን ቀደም በስቅለቱ ዙሪያ ላይ ሲነሳ ምን አለ ስለ ኃጢአት ተነስቷል እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን አዳም በሰራው ኃጢአት እኛ እንጠየቅበት አሁንም ኢቭን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰርቅ የሚጠየቀው እሱ ብቻ ነው እኔ ልጠይቅም እናንተ አትጠየቁ እስካልተተባበራችሁ ድረስ አይደለም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ላንተ ብሎ ተሰቀለልህ ምን ማለት ነው አደራ የሚላችሁ ነገር እኛ ሮቦት አይደለንም የሰው ልጅ ነን እኔ በሰራውት እኔ ነው የሚጠየቀው እናንተ አትጠየቁም እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ አንተ ዝሙት አልሰራም የኔ ዘመድ ዝሙት አልሰራም እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል አዎ ሰርቷል ነገር ግን ማን ነው መጠየቅ አለበት እኛ ነው ወይ እኛ አይደለንም አዳም ራሱ መጠየቅ አለበት እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድነው አዳም በሰራው ኃጢአተኛ ሆነን የለን ኃጢአተኛ ተብለን የለን ታዲያኛ መፈጠር ዛሬ መልካምን ማድረግ መጥፎውን መተው ከዝሙት መራቀ አምላክን ማምለክ ትርጉሙ ምንድነው ነው ጥቅሙ ምክንያቱም አዳም በሰራው ኃጢአተኛ ተብለሃል ባልሰራው ኃጢአተኛ ተብለሃል ታዲያኛ የሰው ልጅ አይደለንም ወይ ለምንድነው ማስተዋል የሚሳነው አምላካችን አላህ እኮ ለዚህ ነው አስተውሉ ይላል አፈላ የተደበሩ አስተውሉም እንዴ አፈላ ታቀሉን ልብ አታደርጉም እንዴ አእምሮአችሁን አትጠቀሙትም እንዴ ይላል አእምሮአችንን እንጠቀመው ማንንም እኔ መጥቼ እናንተ ፊት ላይ ውሸትን ሲለፈልፍ አሜን አትበለኝ ለምን ትለኛለህ ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራክ እንጂ እኔ የተናገርኩትን አሜን ስላልክ አይደለም ገብቷል ስለዚህ ይሄን መስላል አላበዛባችሁም ሁላችሁም አእምሮአችንን እንጠቀም እስካሁን ስለነበረን ቆይታ ክርስቲያን ወገኖችን በጨዋነት ስለተጠቀማችሁ ሙስሊሞች ከልብ ነው ማመሰግናችሁ ቀጣይም ብንገናኝ ቀጠሮ እንደዚህ ብናወራ እኔ ደስ ይለኛል ደስተኛ ነኝ ይሄን ፍቃዴን ለመግለጽ ወዳለሁ